በዘመናችን የሀብት አይነት ኑሮ ደስታ የጠፋበት፣ በዘመናችን ብዙ ቅንጦት ኑሮ የኖረ ሰው ሰላም ያጣበት፣ ምዕራባውያን አውሮፓ፣ አሜሪካ፣ ሌሎችም ሀገራቶች ስትመለከቱ ብናይ ደስታ ርቋል። በምን ምክንያት? ከአላህ ስለራቁ። ወንድሜ አላህን ርቀ ደስታ የለም። እህት አላህን ርቀሽ ደስታ የለም። ደስታን ከፈለግሽ ወደ አላህ ቅረቢ፣ ወደ አላህ ቅረብ። ዛሬ ሰው ፎቅ ኖሮት የመኪና አይነት የህንፃ አይነት የቤት አይነት ኖሮት ደስታ ርቆታል። ጭንቀት ነው ሁሌ 24 ሰዓት ዱንያ ሀምገሙ ሆኗል። ለምን? ራቅና ከአላህ ርቀን ደስታ የለም። በነቢዩ ላይ ሰላዋት አብዛ ወንድሜ። ጭንቀት ካለብህ ይወገዳል። ሐዘን ካለብህ ይወገዳል። ርዝቅ ከጠበበብህ ይወገዳል። ሰላዋት ትልቅ ትሩፋት ኒዕማ ነው። ዱዓ ሊያደርግበት አንዱ የሚገባ ጉዳይ ቢኖር የጤና ጉዳይ ነው። ጤና ኒዕማ ነው። ወላሂ የጤናን ኒዕማ የሚያውቀው የተያዘ ሰው ነው። ሆስፒታል ሂዱ፣ ኒዕማውን ያውቁታል። ስንትና ስንት ወንድምና እህቶች አሉ ወላሂ እዚህ መድረክ ላይ ለመሳተፍ እንደኛው ዳዕዋ ለማዳመጥ የሚመኙ የሉም። ዛሬ ጊዜ ሞት ተፈርዶበት ጊዜያችንን በምን እንግደለው ይባላል አይደል? ጊዜያችንን በምን እንግደለው? ሞት ተፈርዶበት ጊዜ እንደ ኢስላም ይሄ ፈረንጆች እንደሚሉት ወርቅ ምናምን አይደለም፣ ህይወት ነው፣ ሰይፍ ነው። በኸይር ነገር ካልቆረጥከው ጊዜህን በሸር ይቆርጠሃል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐላ ዛሊሚን أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓንሁ ወተዓላ ሰላም፣ እዝነት፣ ጥበቃ ይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ወላሂ በዛ አይነት መልኩ አላህ ቤት መሰባሰብ ኒዕማ ነው፣ ጸጋ ነው። ብዙ ጊዜ ረፍት ቀናችን ይባልና ሰው ብዙ ቦታ ይሄዳል አይደል? አላህ ቤት ምናልባት ነጋዴው ማህበረሰብ ሳምንቱን ሙሉ በንግዱ ወዲህ ወዲያ ሲል እንደው እስቲ ለሩሄም ቀለብ ያስፈልጋል ብሎ አላህ ቤት በዚህ ሰዓት መሰባሰብም ትልቅ ጸጋ ነው። ይሄ ሊለመድ የሚገባ ትልቁ የኛ ባህል መሆን አለበት። ለሩሃችን ቀለብ ያስፈልጋል። የሩህ ቀለብ ዒልም ነው። የሩህ ቀለብ ዚክር ነው። የሩህ ቀለብ ቁርአን ነው። የሩህ ቀለብ ዳዕዋ ነው። በዚህ ላይ ሁሌ ልንሰባሰብ ይገባል። አላህ የመረጣቸው ሰዎች ናቸው የአላህ ቤት የሚሰባሰቡት። አላህ ቤት የሚሰባሰቡ ሰዎች ሁሌም በሽልማት የተንበሻበሹ ናቸው። መጅተመዐ ቀውሙን ፊ በይቲን ሚን ቡዩቲላህ የትሉነ ኪታበላህ ወየተዳረሱነሁ በይነሁም ኢላ ነዘለት ዐለይሂሙ ሰኪና። ሰዎች ከአላህ ቤቶች መካከል አንዱ ቤት ላይ አይሰባሰቡም። ተሰባስበው ስለሱ የሚማማሩ የሱን ኪታብ የሚያነቡ ስለሱ የሚነጋገሩ ስለ ዲናቸው የሚመካከሩ ከሆነ ኢላ ነዘለት ዐለይሂሙ ሰኪና በእነሱ ላይ ሰኪና ይወርድባቸዋል። መረጋጋት፣ ደስታ ይወርዳል። በዘመናችን የሀብት አይነት ኑሮ ደስታ የጠፋበት፣ በዘመናችን ብዙ ቅንጦት ኑሮ የኖረ ሰው ሰላም ያጣበት፣ ምዕራባውያን አውሮፓ፣ አሜሪካ፣ ሌሎችም ሀገራቶች ስትመለከቱ ብናይ ደስታ ርቋል። በምን ምክንያት? ከአላህ ስለራቁ። ደስታን ፍለጋ ግብረ ሰዶሙን ፈጸሙት። ደስታን ፍለጋ የዝሙት አይነት ፈጸሙ። ደስታን ፍለጋ ኸምር ጠጡ። ደስታን ፍለጋ ሰው መግደል። ደስታን ፍለጋ አልፈው ለዓለማት እዝነት አድርጎ የላካቸውን ነቢዩን ዓለይሂ ሰላቱ ወሰላም መዝለፍ ጀመሩ፣ መሳደብ ጀመሩ። መጨረሻ ግን የደስታ ጥግ ምንድነው? ራሳቸውን ማጥፋት ሆነ። በስለት ራሳቸውን ይወጋሉ። አንገታቸው ላይ ገመድ አስረው አንቀው ይገላሉ። ጥልቅ ባህር ላይ ይገባሉ። ኤሌክትሪክ ይጨብጣሉ። አላህ ምን አለ? አላ አዋጅ
ቢዚክሪላህ አላህን በማውሳት ተጥመኢኑል ቁሉብ ልቦናዎች ይረጋጋሉ። ደስታ ሊገኝ የሚችለው ምንድነው? ከአላህ ጋር ባለን ግንኙነት ነው። ወንድሜ አላህን ርቀ ደስታ የለም። እህቴ አላህን ርቀሽ ደስታ የለም። ደስታን ከፈለግሽ ወደ አላህ ቅረቢ፣ ወደ አላህ ቅረብ። የእሱን ኪታብ አንብብ። የነቢዩን ዓለይሂ ሰላቱ ወሰላም ሐዲስ ተግብረው ኑሩበት፣ ስራበት፣ ደስታ ይመጣል። እነዛ ቀደምቶቹ ገንዘብ ኖሯቸው ነው እንዴ ደስታን ዱንያን አጣጥሞ የሄዱት? ላ ከአላህ ጋር ባላቸው ግንኙነት ነው። እኛም ይሄን ያጣ ነው። ዛሬ እሱ ፎቅ ኖሮት የመኪና አይነት የህንፃ አይነት የቤት አይነት ኖሮት ደስታ ርቆታል። ጭንቀት ነው ሁሌ 24 ሰዓት ዱንያ ሀምቀሙ ሆነዋል። ለምን ራቅና ከአላህ ርቀን ደስታ የለም። ስለዚህም አንዱ የአላህ ቤት መሰባሰባችን ኢላ ነዘለት ዓለይሂሙ ሰኪና አሉ። አላህ በእነሱ ላይ ሰኪና መረጋጋትን ያወረደባቸው ቢሆን እንጂ ወሐፈትሁሙል መላኢካ መላእክቶችም ይከቧቸዋል። ሱብሓነላህ መላእክቶች ታዋቂ ሰው ሊያጅብህ ነው፣ በጠቅላይ ሚኒስትሩ ተጠርተሃል እንዲህ ተብላል ቢባል የሰው ልጅ ዱንያ ላይ የሚሰማው ደስታ ምንድን? መላኢካ ከብርሃን የፈጠራቸው ወንጀል የሌለባቸው የአላህን ትእዛዝ የሚፈጽሙ ለይለን ወነሃራ አላህን የሚያመልኩ መላእክቶች ያጅቧቸዋል። ያ ረብ ካጀባቸው አላህ ያድርገን። ወገሽየቱም ረሕማ አሉ። በሶስተኛ የአላህ እዝነት ይሸፍናቸዋል። የአላህ እዝነት አንተ ላይ ከሆነ ማን ሊጨክንብህ? እህቴ የአላህ እዝነት በአንቺ ላይ ከሆነ ማን ሊጨክንብሽ? የአላህ እዝነት እሱ ላይ የሆነ ሰው የታደለ ሰው ነው። አራተኛው ወዘከረሁሙላህ ፊመን ዒንደህ አላህ እርሱ ዘንድ ካሉት መላእክት ያውሳቸዋል። አያችሁ ባሪያዎቼ ዱንያ ላይ ስንትና ስንት ብልጭልጭ ነገር ትቼላቸው ያን ርቀው እኮ እንደማለት ነው። ያን ርቀው እኔ ጋር ለመቃረብ እኔ ጋር ለመዋደድ የሚሰሩትን ሥራ ኑና ተመልከቱ። ወፊ ሪዋያ ፈኡሽሂዱኩም እናንተን አስመሰክራቸዋለሁ እኒ ቀድ ገፈርቱ ለሁም እኔ ወንጀላቸውን ምሬያቸዋለሁ ይላል። ያ አላህ ወንጀላቸው ከማራቸው አላህ ያድርገን። ወንጀላቸውን ምሬያቸዋለሁ ሲል አንደኛ መላኢካ ሪፖርት ያቀርባል። ያ ረብ ፊህም ፉላኑን እነሱ መካከል አንድ ሰው አለ ኢነማ ጃአ ሊሃጀቲን የመጣው ለሃጃው ነው፣ ለጉዳዩ ነው። ዳዕዋ ፈልጎ ቁርአን ሊቀራ ዚክር ሊያደርግ አይደለም። የሚፈልገው ሰው ነበር፣ የሆነ ሃጃ ነበረው፣ የሆነ ጉዳይ ነበረው። ለዛ ጉዳይ ነው የመጣው ሲል አላህ ምን ይላል? እሱም ቢሆን የኔ መግፊራ ያገኘዋል። ከመልካም የተቀመጠ እድለቢስ አይሆንም። አዎ መስጊድ የእድለኞች መገኛ እንጂ የእድለቢስ መገኛ አይደለም። ሁሌም ቤትህን መስጊድ አድርገው፣ ማረፊያህን መስጊድ አድርገው። ውስጥ ሰላም ይሰማሃል፣ ደስታ ታገኛለህ። ስለዚህ ይሄ መሰባሰብ ስላስደሰተኝ ነው የተናገርኩት። በዚህ በመስጊዳቸው በዓሊ መስጂድም ለመጀመሪያ ጊዜ ነው የመጣሁት። አላህ ስብሓነሁ ወተዓላ ሁላችንም ወንጀላቸውን ምሯቸው፣ እንደዚሁም ጸጋውን በእኛ ላይ አድርጎ ምህረት ከለገሳቸው ባሪዎች መካከል አላህ ያድርገን። የተሰጠኝ ርዕስ የወጣትነትህን ጊዜን ተጠቀምበት። ወጣትነት ኒዕማ ነው፣ ጸጋ ነው። ወጣትነት ጸጋ ነው። እስቲ ወጣቶች አባቶችን ጠይቁ፣ እድሜያቸው የሄዱትን ሽማግሌዎችን ጠይቁ። ምን ያስደስታቸዋል ቢባሉ ያ እድሜ ያ አበባ እድሜ የወጣትነት እድሜን ይመኙታል። አዎ የወጣትነት እድሜ ኸይር ነገርህን የምታከማችበት ወቅት ነው። የወጣትነት እድሜ አላህም ይፈልገዋል። የወጣትነት እድሜ ሸይጣንም ይፈልገዋል። የወጣትነት እድሜ ተቃራኒ ጾታ ይፈላለጉበታል። የወጣትነት እድሜ የፖለቲካ ፓርቲዎችም አንተ ሊጠቀሙበት የሚፈልጉበት እድሜ ይህ እድሜ ነው። ለማን የሰጠው ታዲያ? ወጣትነት አበባ የሆነ እድሜ ነው። ይህንን እድሜ በምንድን ነው ያሳለፍከው? ሱብሓነላህ ሁለት ኒዕማዎች አሉ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አን ኢብኑ አባስ ረዲየላሁ ዐንሁማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም። አንዱ የዳዕዋው መስፈርታችን ታውቃላችሁ፣ የነቢዩ ዐለይሂ ሰላቱ ወሰላም ስም ሲነሳ በረሱል ላይ ሰላዋት ማውረድ ነው። በእኔ ላይ የእኔ ስም እሱ ዘንድ ተነስቶ ሳለ በእኔ ላይ ሰላዋት ያላወረደ ስስታም ብለውታል ነቢዩ ሰለላሁ ዐለይሂ ወሰለም። በኺል ማለት የኔ ስም ተነስቶ በእኔ ላይ ሰላዋት ያላወረደ። በነቢዩ ላይ ሰላዋት አብዛ ወንድሜ። ጭንቀት ካለብህ ይወገዳል፣ ሐዘን ካለብህ ይወገዳል፣ ርዝቅ ከጠበበብህ ይወገዳል። ሰላዋት ትልቅ ትሩፋት ኒዕማ አለው። በነቢዩ ላይ ለኡመታቸው ያለቀሱ ነቢይ ሰለላሁ ዐለይሂ ወሰለም ፊዳከ አቢ ወኡሚ ያ ረሱለላህ። ለኡመታቸው ያለቀሱ ነቢይ በረሱል ላይ
ማንም ያንሰው ማንም ሌሎች በሚዲያም በምንም ነብዩ መሐመድ ቢሉ እኛ ማንላል ሰለላሁ ዐለይሂ ወሰለም። አዎ በነብዩ ላይ ሁሌም መደጋገም አንደበታችን ሰለዋት ይለማመድ። በተለይ ኸሚስ ማታ የጁምዓው ሌሊት ማለት ነው በአረብኛው እኛ ሐሙስ ማታ የምንለው ለይለተል ጁምዓ ማለት ነው። በዛ ሰዓት ሰለዋት አብዙ። በጁምዓ ቀንም ሰለዋት አብዙ። በእኔ ላይ አንድ ሰለዋት ያወረደ አላህ በሱ ላይ 10 ሰለዋት ያደርግበታል። ሱብሃንአላህ። ይህ ሁሉ ኒዕማ አለና የነብዩ ሰለላሁ ዐለይሂ ወሰለም ስም ሲነሳ ሰለላሁ ዐለይሂ ወሰለም ሙስተዒድ ነን። ነብዩ ዐለይሂ ሰላቱ ወሰላም ምን አሉ? ኒዕመታኒ መግቡኑ ፊሂማ ከሲሩ ሚነናስ። ሁለት ኒዕማዎች አሉ አብዛኛው ሰዎች የዘነጓቸው ችላ ያሏቸው። አስሲሐቱ ወልፈራግ፣ ጤንነትና ፈራግ ትርፍ ጊዜ ነፃ ጊዜ። ጤንነት ወላሂ ኒዕማ ነው። ጤንነት ኒዕማ ነው። ሁሌ በየቀኑ ለጤናችን ዱዓ እናድርግ። ነብዩ ላጎታቸውም ለአባስ ኢብኑ አብዱል ሙጠሊብ አሉት ዱዓ ሊያደርግበት አንዱ የሚገባ ጉዳይ ቢኖር የጤና ጉዳይ ነው። ጤና ኒዕማ ነው። ወላሂ የጤናን ኒዕማ የሚያውቀው የተያዘ ሰው ነው። ሆስፒታል ሂዱ፣ ኒዕማውን ያውቁታል። ስንትና ስንት ወንድምና እህቶች አሉ ወላሂ እዚህ መድረክ ላይ ለመሳተፍ እንደኛው ዳዕዋ ለማዳመጥ የሚመኙ የሉ፣ ግን በቃ ዑዙር አላህ ይዟቸው አልጋ ላይ የቀሩ የሉ። አላህ ይፈውሳቸው፣ አላህ ይፈውሳቸው፣ አላህ ያሸራቸው። ጤንነት ኒዕማ ነውና ሁሌ ዱዓ እናድርግበት። አሲሓቱ ታጁን አላ ሩኡሲል አሲሓ ላ ያዕሪፉሃ ኢላ አልመርዳ ይላሉ ዑለማዎች። ጤንነት ማለት በጤነኞች አናት ላይ ያለች ዘውድ ናት። ዘውድ በሽተኛ እንጂ ማንም አያውቃትም። የአይንን ጥቅም ያውቀው አይን ያጣ ነው። የእግርን ጥቅም ያውቀው እግር ያጣ ነው። አንድኛ በየቀኑ እንተነፍሳለን፣ አየር እናስገባለን፣ እናወጣለን። ያንን ጥቅም ያውቀው ሆስፒታል ላይ በኦክሲጅን የተቀመጠ ነው። አላህ ጠይቆናል ገንዘብ ለምናወጣው አየር ለምናስገባው። ስለዚህ በሰጠን ጤና ምን እናድርግ? እንጠቀም። በምን? በዒባዳ እናሳልፈው፣ በዒባዳ። ሌላ ወልፈራግ አሉ ትርፍ ጊዜ። ዛሬ ጊዜ ሞት ተፈርዶበት ጊዜያችንን በምን እንግደለው ይባላል አይደል? ጊዜያችንን በምን እንግደለው? ሞት ተፈርዶበት ጊዜ እንደ ኢስላም ይሄ ፈረንጆች እንደሚሉት ወርቅ ምናምን አይደለም፣ ህይወት ነው፣ ሰይፍ ነው። በኸይር ነገር ካልቆረጥከው ጊዜህን በሸር ይቆርጠሃል አሉ ዑለማዎች። በኸይር ካልቆረጥከው በሸር ይቆርጠሃል። ጊዜ በአግባቡ ልንጠቀምበት ይገባል። በተለይ ደግሞ ያለንበት ይሄ በተለይ ወጣቶች ጊዜያችንን ልንጠቀምበት ይገባል። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ እንዲህ አሉ፣ እግተኒም ኸምሰን ቀብለ ኸምስ፣ 5 ነገር ከመምጣታቸው በፊት 5 ነገሮችን ተጠቀምባቸው። የመጀመሪያው ሸባበከ ቀብለ ሐረሚክ፣ ወጣትነትን ተጠቀምበት። እርጅና ከመምጣት በፊት፣ ሽምግልና ከመምጣት በፊት፣ ከዘራ ከመያዝ በፊት ወጣትነትን ጀማ ተመላለስበት። ወጣትነትን ዒልም ቅራበት። ወጣትነትን እናት አባትን ኻድምበት። ወጣትነትን የመስጂድ ኺድማ አለ ይጸዳል ሲባል አዝዳበት። ወጣትነትን ቀብር ምን ጠራለ ይጸዳል ምን ይባላል ሲባል ቀብር ቦታ ሂድና አዝዳበት። ጉልበትን ወጣትን ተጠቀምበት። ምን ከመምጣቱ በፊት? እርጅና ከመምጣቱ በፊት። እርጅና ሲመጣ ይከብድሃል። ምናልባት ጉልበት አንሶ መንቀሳቀስ አቅቶ ቤት ልትቀመጥ ትችላለህ። ነገር ግን የወጣትነት ዕድሜን ጀማዓ የምትሳተፍ የመስጊድ ሰው ከሆንክ እርጅና መጥቶ ቤት ብትቀመጥ አላህ መስጊድ መጥተ እንደሰገድክ ጀማዓ እንደተሳተፍክ አድርጎ አላህ ይከትብልሃል፣ ይጽፍልሃል፣ አጅሩን ይሰጥሃል። ለምን? የወጣትነት ዕድሜን በአግባቡ ስለተወጣው። ወጣትነት ትልቅ ኒዕማ ትልቅ ጸጋ ነው። ስለዚህም ሸባበከ ወጣትነትን ዕድሜ ተጠቀምበት። ቀብለ ሐረሚክ እርጅና ከመምጣት በፊት። ወሲሓተከ ቀብለ ሰቀሚክ አው ጤንነትን ተጠቀምበት። በሽታ ከመምጣት በፊት ጤንነትን ተጠቀም። በሽታ ሳይመጣ የአልጋ ቁራኛ ሳትሆን ወደ መስጊድ መምጣት ከማቃት በፊት አሁን ጤነኛ በሆንክ ሰዓት በኸይር ነገር አሳልፈው፣ በኸይርን ቦታ ላይ አሳልፈው። ወፈራገከ ቀብለ ሹግሊክ አሉ። ፈራግ ነፃ ጊዜን ትርፍ ጊዜን ቢዚ ከመሆን በፊት ተጠቀምበት። መሽጉል የምትሆንበት ወቅት ይመጣል፣ አሁን ተጠቀምበት አሉ። ወጊናከ ቀብለ ፈቅሪክ ሀብትን ተጠቀምበት፣ ድህነት ከመምጣቱ በፊት። አዎ የአንተ ሀብት ለሌላው ከመከፋፈሉ በፊት
ወራሽ ከመውሰዱ በፊት ለቀብር ቤትህ አሁን አዘጋጅበት። በምን ኸይር ነገር በመስራት የቀብር ቤትህን አብራበት። ሱብሃንአላህ። የሰው ልጅ ሰደቃ አውጣ ሲባል እጁን ይይዛል። ዑምራ ሂድ ፍሬን ይይዛል። ሐጅ ሂድ ፍሬን ይይዛል። ለመስጊድ የሆነ ነገር አዋጣ ፍሬን ይይዛል። መቼ ነው መስጠት የሚፈልገው? ሞት ሲመጣበት። ልክ ጀነት ጀሃነም ሲመለከት መላእክቶች ሲያዩት የዛኔ ሲያነጋግሩት ቁርአን ላይ እንደተጠቀሰ እኮ ነው። ወአንፊቁ ሚማ ረዘቅናኩም እኛ ከሰጠናችሁ ሳይለግሱ ሚን ቀብል አን ያእቲየ አሐደኩሙል መውት አንዳችሁ ላይ ሞት ከመምጣት በፊት ፈየቁል ከማለት በፊት ረቢ ጌታዬ ወይ ለውላ አኸርተኒ ኢላ አጀሊን ቀሪብ ዱንያ ላይ ትንሽ ጊዜ ብሰጠኝ እንደው እድሉን ብሰጠኝ ፈአሰደቀ ይላል። ሰደቃ ወጣ ነበር ይላል። እምቢ ያለውን ሰደቃውን እሰጣለሁ ይላል። ወአኩም ሚነ ሳሊሒን ከደጋጎችም ሆናለሁ ይላል። ለምን ያ ሰዓት ይላሉ ዑለማዎች ከሥራዎች ሁሉ ትልቅ ሥራ ብሎ የሚታየው ሰደቃ ነው። ነቢዩን ተናገሩ ሰለላሁ ዐለይሂ ወሰለም አንድ ሰው አፍያ ሆኖ ሰላም ሆኖ የሚሰጣት 1 ዲናር ትበልጣለች ሞት ሲመጣበት ከሚሰጠው 100 ዲናር። ያማ የወራሽ ነው። በቃ ሞት የመጣ ጊዜ የወራሽ ነው፣ ያንተ አይደለም። ስለዚህ ተጠቀምበት አሉና በመጨረሻ ምን አሉ? ወሐያቲከ ቀብለ መውቲክ። ይኸው እዚህ ሁሉ መዝጊያው ምንድን ነው? በህይወት ተጠቀም ሞት ከመምጣቱ በፊት፣ ሞት አንኳክቶ አንተን ከመውሰዱ በፊት ተጠቀም። ጉድጓዶች አሉ፣ የቀብር ጉድጓድ ሁሌ ይጠራሉ። ሁሌ ትጠራለች ቀብር። አጠግብም፣ ሁሌ ሙሉብኝ ነው፣ ጨምሩብኝ ነው። ጥጋብ የለም እሷ ጋር። እንገባለን ያቺ ጉድጓድ ውስጥ። ከመግባታችን በፊት የወጣትነትንም የሁሉን ጊዜ ልንጠቀም ይገባል። ሐሰን አልበስሪ ረሒመሁላህ አንድቻን አባባል አላቸው ደስ ምትል። የብነ አደም አንተ የአደም ልጅ ሆይ ኢነማ አንተ አያሙ መጅሙዓ አንተ የቀናት ጥርቅም ስብስብ ነህ አሉ። ኩለማ መዳ የውሙን ሁሌም ከቀን አንድ በሄደ ቁጥር መዳ ባዕዱከ ከአንተነት የሆን ነገር እየሄደ ነው። ዩሰሊሙከ ሌይሉ ኢለ ነሃር ሌሊቱ ለቀኑ አሳልፎ ይሰጥሃል። ወዩሰሊሙኩ ነሃረ ኢለ ሌይል እንደዚሁ ደግሞ ቀኑ ደግሞ ለሌሊቱ አሳልፎ ይሰጥሃል። ሐታ ዩሰሊማኒከ ኢለል አኺራ ሁለቱም ተባብረው ለአኺራ እስኪሰጡ ጊዜ ድረስ በአንተ ላይ እንደዚህ ይፈራረቃሉ። የቀናት ስብስብ ነህ። አንድ ቀን በሄደ ቁጥር ወደ ቀብር እየቀረብክ ነው። ስለዚህ ተጠቀምበት። የሚጠፋ ጊዜ ሊኖር አይገባም። ተጠቀምበት። አብዱላህ ዑመር ብን አብዱልዓዚዝ አንድ ደብዳቤ ለአንዱ አካል ሲጽፉ አልሌይሉ ወነሃር ሌሊትና ቀን ያዕመላኒ ፊክ በአንተ ላይ ይሰራሉ ስራ ፈዕመል ፊህማ አንተ ግን በእነሱ ስራባቸው። እነሱ ጊዜያቸውን ይቆጥራሉ፣ አንተ ላይ ይከትባሉ መጥፎ ነገር ምንም፣ አንተ ግን ስራባቸው ቀድመ በኸይር ነገር አሳልፈው ብለው ይናገራሉ። አልይ ብን አቢ ጣሊብ ምን ያሉ ሰዎች እንቅልፍ ላይ ናቸው። መቼ ነው የሚነቁት ከእንቅልፋቸው? ልክ ቀብር ሲገቡ ይባንናሉ። እስከዛ ጊዜ ድረስ ሁሉም ገፍላ ላይ ናቸው፣ እንቅልፍ ላይ ናቸው። ቀብር ሲገቡ ብቻ የዛኔ ነው የሚባንኑት የሚነቁት አሉ። ስለዚህ አንተ በሐያቲከ እስቲ ምን አለ? አላህ እኮ ማለት ወቅት ማለት ጊዜ ማለት አላህ የማለበት ነው። አላህ በብዙ ነገር ሙሏል። አላህ በፈለገው መማል ይችላል። በፈለገው ነገር ወለይሊ ወዱሃ ወልቀመሪ ወልዐስሪ አላህ በፈለገው መማል ይችላል። የሰው ልጅ ከአላህ ውጭ ባለ አካል መማል ይችላል? አይችልም። ነቢዩ አሉና ሰለላሁ ዐለይሂ ወሰለም መን ሓለፈ ቢገይሪላህ ፈቀድ አሽረክ ከአላህ ውጭ ባለ አካል የማለ በእርግጥም አጋርተዋል። አዎ አንድ ሙስሊም ከአላህ ውጭ በማንም ሊምል አይፈቀድለትም፣ በማንም። ዛሬ ግን የኛ አንዳንድ ነጋዴ በውሸት ወላሂ ካለ ውሸቱን ሊሆንበት ነው። ስለዚህ የሆነ ንግድ እየሸጠ ምን ይላል? ገብርኤልን ይሄን ያመጣሁት በዚህ ሆነ ማርያምን ይላል። አብዱላህ ብን መስዑድ ምን እንደሚሉ ታውቃላችሁ? እኔ ከአላህ ውጭ ባለ አካል በእውነት ከምምል በአላህ ላይ በውሸት ብምል ይሻለኛል። ለምን? በአላህ ላይ በውሸት መማል ምንድን ነው? ወንጀል ነው አይደል? ከአላህ ውጭ ባለ አካል መማል ሽርክ ነው። አያችሁ፣ ከባድ ነው። ስለዚህ ነጋዴ መሐላ አታብዙ። አንዳንዱ በቃ ንግዱን በአጠቃላይ በመሐላ ነው፣ አታብዛ። አንዱ ይባላል መሐላ አታብዛ፣ ወላሂ ወላሂ ዝም ብለህ አትበል ሲባል እኔ ወላሂ ካም በኋላ ወላሂ አልልም አለ። ደገመው እዛው መሐላን አለማብዛት። በቃ አላህ የረዘቀን ያመጣል። ንግዳችሁን በመሐላ አታዋድዱት ብለዋል። በመሐላ ንግድን ስታዋድድ በረካን ያነሳብሃል። አትማል። መማል ካለብህ ግን በእውነት በአላህ ማል፣ በውሸት እንዳትምል። ምንድነው እናቴ ትሙት ከእናቴ አባቴ ይሙት ወዲን ነቢ ሸኾቹን ምናምን አይሰራም። መማል ካለብን በማን ነው?
በአላህ ነው። አላህ ግን በፈለገው መማል ይችላል። ምን አለ? ወልዐስር። ዐስር ማለት በዐስር ሰላት ተብሏል። በነቢዩ ዘመን ተብሏል ሰለላሁ ዐለይሂ ወሰለም። አይደለም በዘመናት ምላለው ዑለሞች ይሻላል። በዘመናት ማለት ዘመናት ውስጥ 10 ሰላት አለ፣ ዘመናት ውስጥ የነቢዩ ሰለላሁ ዐለይሂ ወሰለም ዘመናት። ስለዚህ በዘመናት ምላለው አለ ምሎ የሚናገርበት አላህ ምንም ጊዜ ከማለ በኋላ የሚመጣው ነገር ከባድ ጉዳይ ነው። ምን አለ? ኢነል ኢንሳነ ለፊ ኹስር፣ የሰው ልጆች በአጠቃላይ ክስረት ላይ ናቸዋል፣ ከሳሪዎች ናቸዋል። ኢለ ለዚነ አመኑ፣ እነዛ ያመኑ ሲቀሩ፣ ወዓሚሉ ሷሊሓት፣ መልካም ስራም የሰሩ። እስልምና ኢማንና መልካም ስራን አይነጣጥልም። እመን እንጂ አትፍራ የለም በእስልምና። አመንካው ስራ፣ አመንክ ስገድ፣ አመንክ ሰድቅ፣ አመንክ ለእናት ለአባት መልካሙን፣ አመንክ ለጎረቤቶች ምርጡን፣ አመንክ አማና አደራህን ጠብቅ፣ አመንክ ለሚስትህ ጥሩ ባሉን፣ አመንሽ ለባልሽ ጥሩ ባሉኝ። አዎ መልካም ስራ እስልምና ጋር ከኢማን ጋር ሁሌ ተቆራኝቶ ነው የሚመጣው። አንድ ላይ የሚነጣጠል ጉዳይ አይደለም። ኢለ ለዚነ አመኑ፣ እነዛ ያመኑ፣ ወዓሚሉ ሷሊሓት፣ መልካም ስራዎችን የሰሩ፣ ወተዋሰው ቢልሐቅ፣ በሐቅ ነገር የተመካከሩ፣ ወተዋሰው ቢሰብር፣ በትዕግስትም የተመካከሩ ሲቀሩ ሌሎቹ ከሳሪዎች ናቸው። እነዚህ ነገሮች ሁሉን ነገር አጠቃሉ የያዙ ናቸው። ለዚህ ነው ኢማሙ ሻፊ ረሕመቱላህ ዐለይህ ለውላ ማ አንዘለ ላሁ፣ አላህ አሉ ከዚህ ውጭ ሌላ እንደው ሌላ በማስረጃ በኩል ባያወርድ ኖሮ በፍጡራኖቹ ላይ እቺ በበቃቸው ነበረ። ብዙ ነገር ያጠቃለለች የቁርአን አንቀጽ ናት። ስለዚህ አላህ በጊዜያት ምንዋል። ስለዚህ ይህን ጊዜን ወጣት ለአላህ ስተው ተጠቀምበት። ለአላህ ከሰጠኸው ነገ የማንም ጥላ በሌለበት፣ ሰዎች በላባቸው በሚጥለቀለቁበት፣ ነፍሲ ነፍሲ በሚሉበት ሰዓት አላህ ነጃ ይልሃል። ወጣቶች አላህ ነጃ ይልሃል። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? አባ ሁረይራ ባስተላለፉት ሐዲስ ሰብዐቱን ዩዚልሁም ላህ ፊ ዚልህ የውመ ላ ዚለ ኢላ ዚሉህ። ሰባት ሰዎች ሰባት አይነት ሥራ የሠራ ከሰባቱ አንዱንም አላህ ከወፈቀ ነገ የማንም ጥላ በሌለበት ሰዓት አላህ በሱ ጥላ ስር ያጣልላቸዋል። አው ያ ቀን ማለት ቀላል አይደለም። ዛሬ ትንሽ የፀሐዩ ዲግሪ ምኑ ሙቀቱ ከፍ ሲል አረ ተቃጠልን፣ አረ አልቻልም እንላለን። የዛኔ ስንዝር ትቀርባለች፣ ሰው በላቡ ይጥለቀለቃል፣ ሁሉም ነፍሲ ነፍስ ይጨናነቃል። አላህ ነጃም ይላቸዋሉ፣ እርሱ አርሽ ጥላ ስር የሚመድባቸዋሉ። ከሰባቱ የመጀመሪያው ኢማሙን ዓዲል፣ ፍትሃ የሆነ መሪ። አዎ ፍትሃ የሆነ መሪ የተወደደ ነው። ኢነላህ ዩሒቡል ሙቅሲጢን ነው። አላህ ፍትሃዮችን ይወዳል። የመጀመሪያው። ሁለተኛው ወሻቡን ነሸዐ ፊ ዒባደቲላህ አዘወጀል። ከርዕሳችን ገቢ ወሻቡን ወጣት ነሸዐ ፊ ዒባደቲላህ አዘወጀል፣ አላህን በመገዛት የወጣትነት ዕድሜውን የጨረሰ ያሳለፈ። የት ነው ያሳለፍኩ? ዲኤስቲቪ ቤት ብለህ ሙአዚኑ ሐያ ዐለ ሶላህ ሐያ ዐለል ፈላህ ሲል ኳሱ ይበልጣል ብለህ እዛ ጨረስከው ጊዜ። ቤቲንግ እያልክ በቁማር ጨረስከው። ቆይ የወጣትነት ዕድሜ ላይ ይፋችን እንቅጭበት ብለን ባልሆነ ነገር አሳለፍኩት። በምን አሳለፍኩት? ወጣት በየትኛውን የጨረስከው? ወይስ ለአላህ ሰጠኸው? ለማን የሰጠኸው? ይህን ጊዜ አላህ ይፈልገዋል። ይህን ወጣትነት ዕድሜ ጉልበት ያለበት ብዙ ፈተና ነገር ያለበት ነው። ነፍስያን አሸንፈ ስትሰጠው ለአላህ አላህ ይደሰትብሃል። አላህ ከተደሰተብህ ከዚህ ውጭ ምን አለ? ወላሂ አላህ ይደሰትብሃል። ወሻቡ ነሸዐ ፊ ዒባደቲላህ አዘወጀል፣ ወጣት አላህን በመገዛት የወጣትነት ዕድሜውን የጨረሰ። ሶስተኛው ወረጁሉን ቀልቡሁ ሙዐለቁን ቢልመሳጅድ፣ ልቡ መስጊድ የተንጠለጠለ። የት ነው የተንጠለጠለው ልቤ? እኔ ተቃራኒ ጾታ ጋር ቦይፍሬንድ ገርልፍሬንድ እያልኩ ወይስ በምን ተንጠለጠለ? ልቡ መስጊድ የተንጠለጠለ። ልቡ መስጊድ የተንጠለጠለ ማለት 24 ሰዓት መስጊድ የተቀመጠ እኮ ለማለት አይደለም። ዙር ሰገደ አስር ሚናፍቀው መስጊድ፣ አስር ሰገደ መግሪብ አዛን ሲል ደስታ የሚሰማው፣ ጥሪ ተጠራው ልሂድ ብሎ በደስታ የሚሄድ፣ መግሪብ ሰገደ ለኢሻ ሚናፍቅ። አላህ የወፈቀው ደግሞ በይነል መግሪብ ወልኢሻ ቁጭ ብሎ ዚክሩን ቁርአኑን ዒልምም ካለ ዒልም እየተማረ የሚያሳልፍ። ኧረ በጊዜ ሊተኛ ሱቢ እንዳመልጠኝ ብሎ የሱቢ ሰላት ሚናፍቀው መስጊድ ሚል የመስጊድ ወዳጁን መስጊድ ያደረገ ሰው ነገ የውመል ቂያማ አላህ ከእርሱ አርሽ ጥላ ስር ይመድበዋል። አራተኛው ወረጁላን ተሃባ ፊላህ እጅተመዐ ዐለይህ ወተፈረቀ ዐለይህ። ሁለት ሰዎች ሲዋደዱ ለአላህ እንደዚህም ሲገናኙ በአላህ መንገድ ሲለያዩም በአላህ መንገድ ለአላህ ብሎ የተዋደዱ። የወጣትነት ዕድሜን የልዩነት ወቅት እንዳታደርገው፣
የወጣትነት ዕድሜ አንድነትን የምታጠናክርበት ወቅት አድርገው። ወጣት ዲን በአንተ በኩል እንዳይመታ ረሕመቱላህ ዐለይህ ሸህ ዙቤር አላህ ይርሐማቸው፣ ወጣቶች ወይ ራሳችሁን ጠብቁ፣ ዲን በእናንተ በኩል እንዳይመታ። አዎ የወጣትን የልዩነት ባህሪ እንዳታደርግበት፣ አንድነትን አጠናክርበት፣ ወንድማማችነትን አጠናክርበት። በዚህ ወንድማማችነት አጠናክርህ ዲንህን የበላይ ከፍ ማንም አይደፍረው አድርግበት እንጂ አንተ የኺላፍ የጭቅጭቅ አድርገው የወጣትነት ዕድሜን በዚህ እንዳታሳልፈው። የአንድነት ሰበቡን ለሰዎች አርአያውን የአንድነትን ጉዳይ አጠናክርበት። የአንድነት ደግሞ ለአላህ ሲሆን ለሱ ብለህ ከሆነ ካረከው ከተዋደድክ ደግሞ ሱብሃንአላህ ነገ የማንም ጥላ በሌለበት አላህ የሱ ጥላ ስር ያጣልሃል። አይናል ሙተሃቡነ ቢጀላሊ የታሉ ለኔ ልቅና ለኔ ልዕልና ብለው የተዋደዱ የታሉ? አልየውም አውዚሉሁም ፊ ዚልህ የውመ ላ ዚሉን ኢላ ዚሊ ዛሬ የማንም ጥላ በሌለበት እኔ ጥላ ስር አጣልላቸዋለሁ ይላል አላህ። ማን? ለአላህ ብለው የተዋደዱ። ለማን ብለን የተዋደድ ነው? ለዘር ለጥቅም? ለምን ብለን የተዋደድ ነው? ቢላልን ከሀበሻ፣ አብዱላህ ብኑ ሰላምን ከይሁዶች፣ አቡበከርን ከቁረይሽ ከዓረብ፣ ሱሃይብን ከሩም፣ ሰልማንን ከፋርስ አንድ ቦታ የሰበሰባቸው እኮ ኢስላም ከሊመቱ ላኢላሃ ኢላላህ ነው። ላኢላሃ ኢላላህ ቀላል ነገር አይደለም። ላኢላሃ ኢላላህ በቀላል የምታፈርሰው ነገር አይደለም፣ ከባድ ነገር ነው። ስለዚህ በላኢላሃ ኢላላህ ገመድ ልንሰባሰብ ወዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ። በላኢላሃ ኢላላህ በአላህ ገመድ በነብዩ መንገድ በሱና አንድ ሁን። አው የአላህን ገመድ ቁርአኑን እንያዘው። እኔ እኮ ዛሬ ጉር ላይ ችግር ላይ መወድቀው ስሜቴን ተው። አላህ ምን ይላል? ነብዩ ምን ይላል? ለምሳሌ ሰላት እኔ 6 ረካ ነው ዙር ብዬ ብናገር ወንድሜ ደግሞ አይደለም 5 ረካ ነው ዙር ካለ እኔ ነኝ ልክ ወይስ እሱ ነው ልክ? ፍርዱ ማን ነው የሚሰጠው? የአላህ ቁርአን የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አይደል? እስቲ ምን ይላል? 4 ነው። አዎ እኔም ወንድሜ ተሳስተናል። ወደ ምኑ እንመጣለን? ወደ ቁርአኑ እንመጣለን፣ ወደ ሐዲሱ። በቃ ይሄን እናድርገው። መሪያችንን ቁርአንን እናድርግ። ያን ስናደርግ ለስኬት እንበቃለን። ፈኢን ተናዛዕቱም ፊ ሸይን ፈሩዱሁ ኢለላሂ ወረሱል። በአንዳች ነገር ካልተግባባችሁ፣ ከተጨቃጨቃችሁ፣ ከተወዛገባችሁ ጉዳያችሁን ወደ አላህና ወደ መልእክተኛው መልሱት። ቁርአንና ሐዲስ ነው የሚዳኝን። ያን እናድርገው፣ ለስኬት እንበቃለን። በአምስተኛ ደረጃ ወረጁሉን ዳዕቱ ኢምራቱን ዛቱ መንስቢን ወጀማሊን። አላህ ወረጁሉን አንድ ሰው አለ ዳዕቱ ኢምራቱን አንድ ሴት የጠራችው ዛቱ መንስቢን ወጀማሊን የቁንጅና የትልቅ ማዕረግ የክብር ባለቤት የሆነች ሴት ስትጠራው ለምን? ለዝሙት። ሀይተለክ ና ተዘጋጅቼልሃለሁ፣ ምን ትጠብቃለህ? ና ብላ ቴክስት ስታደርግልህ ና ዛሬ ክፍት ነው ቴክስት ስታደርግልህ ፈቃለ ኢኒ አኻፉላህ እኔ አላህን እፈራለሁ ያለ ሰው ጀግና እንደ ዩሱፍ ቃለ ማዕዘላህ አላህ ማይሻብኝ አላህ ይጠብቀኝ አሉ። ያቺ ንጉሱ ሴት ና ብላ ተዘጋጅታ በሩን ዘጋግታ 7ቱን በር ዘግታ ለዝሙት ስትጠራው አላህን እፈራለሁ አሉ። እንደዛ መሆን በወንድ መጣ እንጂ ሴቶችንም ያካትታል። ቆርቆሮ አሳይቶሽ፣ ቆርቆሮ ማለት እህቴ መኪና ነው። ቆርቆሮ አሳይቶሽ ሊደልልሽ አንቺነትሽን ክብርሽን ሊያዋርድ ነይ ብሎ በገንዘብ አባብሎ ሲጠራሽ ፈቃለት ያለች ኢኒ አኻፉላህ እኔ አላህ እፈራለሁ ካለች እሷም የማንም ጥላ በሌለበት ሰዓት አላህ እርሱ አርሽ ጥላ ስር ይመድባታል። እርሱ አርሽ ጥላ ስር ይመድባታል። ስለዚህም አምስተኛው እስቲ ስንት ጥሪ አለ ዛሬማ አላህ ይዘንልን። ሁሉም ተቃራኒ ጾታ እርስ በርስ እየተፈላለገ ነው። ቀላል ሆነ እኮ ወላሂ። በፊት ላይ ትንሽ እንደው ከዲን ወጡ የተባለው ተቃቅፎ ምን ብለው እዚች ጋር ጉንጭ መስ ይሳሳማል። ከዛ በኋላ በቃ ሰው እንዳያይን ፍራቻ ነው። ምናልባት ግብዣ ካደረገ ጁስ ቤት ይገባበዛል። ይሄም ሐራም እኮ ነው፣ ግን በዚህ ነበር። አሁን አላህ ይዘንልን። ቀላል ሆነ ዝሙት ላይ ለመውደቅ በቃ አንድ ቴክስት አንድ ስልክ ብቻ። ወዴት እያመራን ነው? እህቶች ክብርሽን ጠብቂ። ይሄን ክብርሽን ወጣትነትሽን አላህን በሚፈልጉ መልኩ አሳልፊ። ወጣትነትሽን አታባክኒው። ወጣትነትሽን ነገ ርቆሽ ለመሄድ ሰው አትስጩ። አዎ ወንዶች ጉዳችሁን ስሙ። አብዛኛው ወንድ ሴትን እንደ ሎሚ ምጥጥ ያረግና ገርል ፍሬንድ ብሎ ልክ ጋብቻ ሲመጣ ይመጣና እኛ ጋር ኡስታዝ አቤት ላገባ ነው እና የመስኪን ልጅ የለችም ይላል። ላኢላሃ ኢላላህ ጓደኛ አድርጎ ያዛት ማጠቃላይ አይፈልጋትም። የመስኪን ልጅ የለችም ይላል። ስለዚህ ሞኛ አትሁኝ እህቴ። ወንዶች ፊት ነው የምናገረው። ቢከፋችሁም ይክፋችሁ። እህቶች አሏችሁ አይደል? ለእህቶቻችሁ ስለምታስቡ ማለት ሞኝ አትሁኝ።
አንቺነትሽን አንቺን በክብር ሽማግሌ ልኮ ለሚጠይቅሽ ብቻ ዝግጁ። ሽማግሌ ልኮ ማለት በክብር ቤተሰብሽን አስፈቅዶ ኒካህ ታስሮ ህጋዊ ሚስት የሚያደርግሽን ብቻ ነው በር ልከፍች። ለሌላው ነው ቀይ መስመር ነው፣ አይሆንም በይ። ስድስተኛው ወረጁሉን ተሰደቀ ቢሰደቀቲን ሰደቃ ያወጣ ነው። አንዲት ሰደቃ ፈአኽፋሃ ሐታ ላ ተዕለመ ሽማሉሁ ማ ቱንፊቁ የሚኑ ቀኝ እጁ ስትሰጥ ግራ እጁ ማታጥበት ድብቅ አድርጎ የሰጠ ሰው ኢኽላስ ያለ ሰው ለአላህ ሲሰራው በአጠቃላይ ኢኽላስ ያለ ሰው ነገ የእሱ ጥላ ስር ይመደባል። ሰባተኛውና የመጨረሻው ወረጁሉን ዘከረላህ አላህን ያውሳ ኻሊያን ነጠል ብሎ ማንም በሌለበት የሆነ ኸልዋ ላይ ገብቶ ፈፋደት አይናሁ አይኖች ያነቡለት የአላህን አዘማ የአላህን ታላቅነት አስቤ አይኔም ባብርዷል ወይስ በምንድን ያለቀስኩት? መወዳ ልጅም ቢያለችን ብዬን ያለቀስኩት ወይስ የሆነ ዘፋኝ ሞተ የዘፈኑ ትዝታው መጥቶ ነው ያለቀስኩት? ምንድን ያስለቀሰኝ ሐቂቃ ወይስ የነብዩ ፍቅር ነው ያስለቀሰኝ ሰለላሁ ዐለይሂ ወሰለም? ምንድን ያስለቀሰኝ? ሁላችንም ራሳችንን ፈትሸው። ምንድን ነው ያስለቀሰኝ? እኔ ገብቼ የቂያማ ሁኔታ ቀብር ላይ ብቻዬን ነው መሆኑ ብሎ ያ ጉዳይ አስለቀሰኝ ወይስ ምንድን ያስለቀሰኝ? የሰሯቸው ወንጀሎች ከበዱኝ፣ ለይል መነሳት አቃተኝ፣ ያ ረብ ዘንልኝ ብዬ አለቀስኩ ወይስ ምን አስለቀሰኝ? ራሳችን ጠይቅ። አዎ ወጣት በዱንያ ላይ ስንት ዓመት ነው የምትኖረው? ይሄን ጠይቅ ለራስህ። በዱንያ ላይ ብኖርበት አጭር ሀያት እኮ ናት። በዚህ ጊዜ ምን ያህል ዚክር አድርገሃል? በዚህ ጊዜ ምን ያህል የቁርአን አያቶችን ሰምተሃል ቀርተሃል? በዚህ ጊዜ ስንት ሙሃደራዎችን ተከታትለሃል? በዚህ ጊዜ ወጣትነት አላህ ስብሓንሁ ወተዓላም በመታዘዝ ኸይር ነገር በመስራት ዒልም በመማር ኪታብ በመቅራት ስንት ነገር ምን ሰርተሃል? የወጣትነት ዕድሜ እነዛ ቀደምቶቹ እና አብዱላህ ኢብኑ አባስ በወጣትነት ዕድሜያቸው እኮ ጀብድ ሰሩ። የነብዩ ያጎት ልጅ አብዱላህ ኢብኑ አባስ በወጣትነት ዕድሜው ትልቅ ደረጃ። ኦሳማ ኢብኑ ዘይድ የነብዩ ሰሓባ የሚወዱት ልጅ አባቱንም እሱንም የሚወዱት ልጅ ኦሳማ በ18 ዓመቱ አቡበከርና ዑመር ባሉበት የጦር መሪ አድርጎ ነብዩ ልከውታል። አንተ የወጣትነት ቤት ነው ያሉት መስጊድ እንኳን ተቀምጬበታል ወይ? ይሄን ማመጣው ራሳችን እንድንፈትሽ ነው። ስለዚህ እድሜ ማለት እድል ነው። ያን እድሜን ተጠቀምበት። ኢማሙ ሻፊ ለዲን እኮ አበርክቶ ሄደዋል። የመጀመሪያው ኡሱሉል ፊቅህን እኮ ያዘጋጁት ኢማሙ ሻፊ ናቸው። ኢማሙ ማሊክ፣ ኢማሙ አሕመድ የራሳቸው ሚና ነበራቸው። ብዙ ኸይር ነገር ሰርቶ ሄደዋል። ኢማሙ ነወዊ ረሕመቱላህ ዐለይህ ኢማሙ ነወዊ 40 ሐዲስ ማያቅ የለም፣ ሪያዱ ሳሊሒን ማያቅ የለም። ዛሬ በየመስጊዱ ከቁርአን በኋላ በጣም የሚቀራ ኪታብ ቢኖር ሪያዱ ሳሊሒን ነው። እኽላስ ስለነበራቸው ለአላህ ብለው ስለጻፉት የወጣትነት እድሜያቸውን በአጠቃላይ በዕልም ነው። በጊዜ ነው የሞቱት። በ45 ዓመታቸው ነው የሞቱት። ኢማሙ ነወዊ በሂጅራ 631 ተወለዱ። ከሂጅራ 676 ላይ ሞቱ። 45 ዓመት አላገቡም። በምን ሙሉ እድሜያቸው ለዕልም ስለሰጡ ብዙ ኪታብ ጽፈዋል። ሰሂህ ሙስሊም አለ ሸርህ ሲያደርጉት 2 ዓመት ጎናቸው ፍራሽ አልነካም። ኢማሙ ነወዊ እሸት ለመግዛት ኪሳቸው ሲገቡ ሳንቲም አጡ። ምን አሉ ይባላል ኢማሙ ነወዊ ኢንሻአላህ ጀነት ውስጥ እንገናኛለን ብለው ሄዱ። ይሄ የሚገዙበት አጥተው ዛሬ ግን በየመስጊዱ ኢማሙ ነወዊ ይባላል። ልጅ የላቸው ሚስት የላቸው፣ ግን ረሕመቱላህ ዐለይሂ ዱዓ ይደር። ለምን የወጣትን እድሜያቸው ለአላህ ሰጠው፣ ለኢስላም አበርክተው ሄደዋል። እኔስ ምንድነው ያበረከትኩት? አንድ ከባህር ማዶ መጥቶ አፍሪካ ላይ የሰሩትን ትልቅ ሰው ላስታውቃችሁ። አብዱራህማን ሰሚጥ ኢብኑ ሰሚጥ ይባላል። አብዱራህማን ኢብኑ ሰሚጥ የሚባሉት ወደ አፍሪካ መጡና የሚያጅባችሁ ለኢስላም እሳቸው ባህር ማዶ ናቸው፣ ኢሲያ አካባቢ ናቸው። ግን አፍሪካ መጥተው 860 መድረሳዎችን ገነቡ፣ 5700 መስጂዶችን ገነቡ፣ 9900 ጉድጓድ ውሃዎችን አወጡ። መቼ? እንደ ፈረንጆች አቆጣጠር በ2013። አሁን በህይወት የሉም ረሕመቱላህ ዐለይህ። አያችሁ 2013 ላይ እኮ ነው። 860 መድረሳ 5700 መስጂድ ቀላ 9900 ውሃ ጉድጓድ ያላቸውን ነገር ወደ አፍሪካ መጥተው እኮ ነው ላኢላሃ ኢላላህ ወንድሞቼ እንዲሉ ብለው ይሄን አደረጉ። በጣም የሚያጅባችሁ በጣም ብዙ የሚቆጠሩ ሰዎች እጃቸው ላይ እስልምናን ተቀብለዋል። በምን
በሰሩት ኸይር ስራ። ወጣትነት ዕድሜ ኢብራሂምን አውሷ ነቢዩላህ ኢብራሂም የጣዖት ጠላት የሆነበት ኢብራሂምን አላህ ሰዎቹ ሲያነሷቸው ቃሉ ሰሚዕና ፈተን አንድን ወጣት ሰምተናል የዝኩሩሁም ሲያወሳቸው እነዚህን ጣዖቶችን በመጥፎ ሲያወሳ ዩቃሉ ለሁ ኢብራሂም ይባላል። ወጣት በወጣትነት ጣዖትን ይራቁ። ነቢዩም ጣዖትን ይርቁ ነበር። ገና በ12 ዓመታቸው ወደ ሻም በሄዱበት ሰዓት በላት ይሁንብህ በዑዛ ይሁንብህ ሲባሉ ዘርበሉ ላትና ዑዛ እኔ ጋር የተጠሉ ናቸው አሉ። ማን? ነቢዩ ሰለላሁ ዐለይሂ ወሰለም። ነቢይ ሳይሆኑ ጣዖትን ይርቁ ነበር። አስሐበል ካፍን ሳታስታውሱ ኢነሁም ፊትነቱን እነዛ እኮ ማለት ወጣቶች ናቸው። አመኑ ቢረቢሂም በጌታቸው ያመኑ ወዚድናሁም ሁደን አለ መመራትን ጨመርንላቸው አለ አላህ። አዎ በዛ ከባድ ሰዓት አስሐቡል ካፍ ሱረቱል ካፍን ጁማ ትቀራላችሁልህ። የእነዚህ ሰዎች ታሪክ አለ። ለ300 ዓመታት አላህ እንቅልፍ ጥሎባቸው ከዛ የነቁ ማለት ነው። ሀገሩ ምኑ ተቀያይሮ ገንዘቡ ተቀያይሮ ስንት ነገር ተቀያይሮ የተነሱ ከእንቅልፋቸው አላህ ያበነናቸው። ለምን? ሞቶ መቀስቀስን ለሰዎች ሊያሳምንም አላህ ሊያስተምርም ብሎ እነዚህ ወጣቶች እያለ አላህ ይጠቅሳል። አንተስ ማነህ? ኢነሁም ፊትነቱን አመኑ ቢረቢሂም እነሱ ወጣቶች ናቸው በጌታቸው ያመኑት ወዚድናሁም ሁደን መመራትን የጨመርንላቸው ከተባሉት ውስጥ ነህ? የት ነው ያለህ ወጣትነት ዕድሜህን? አላህ ይጠይቃል እኮ አፈሐሲብቱም አነማ ኸለቅናኩም ዐበሰን ይላል። እንደው የፈጠርናችሁ ለጫወታ ለክንቱ ነገር መሆኑን ትገምታላችሁ ታስባላችሁን? ወአነኩም ኢለይና ላ ቱርጀዑን እንደው እናንተ ወደኛ ማትመለሱ መሆናችሁ ትጠረጥራላችሁ? ፈተዓላ አላሁል መሊኩል ሐቅ የእውነቱ ንጉሥ አላህ ከፍታ ለሱ ተገባው። ላኢላሃ ኢላ ሁወ ከሱ በስተቀር የሚመለክ አምላክ የለም። ረቡል ዓርሺል ከሪም እርሱ ማለት የታላቁ የአርሽ ጌታ የሚያምሩ የአርሽ ጌታ ባለቤት ነው። አዎ እኛ ዛሬ በዱንያ ላይ ብዙ ነን አይደል? ሙስሊሙ ቁጥሩ ብዙ ነው። አዎ ግን ደካሞች ነን። ለምን? ነብዩ በአንድ ወቅት እንዲህ አሉ፣ እናንተ ላይ ዩሽኩል ኡመሙ ሰዎች ህዝቦች ይጠራሩባቸዋል አሉ። ዩሽኩል ኡመሙ አን ተዳዕ ዓለይኩም ከማ ተዳዕ ልዓከለቱ ኢላ ቀስዓቲሃ ልክ አንድ ማዕድ ላይ ምግብ ላይ ሰዎች ተረባርበው ለመብላት እንደሚሰባሰቡት ሁሉ እናንተንም ይሰባሰቡባቸዋል ብሎ ሲናገሩ ሰሓቢዩ ፈቃለ ቃኢል ወሚን ቅለት ነሕኑ የውመኢዝን አንተ አላህ ምልክተኛ ወይ ያን ጊዜኛ በቁጥር ትንሽ ሆነን ነው እንዲህ የሚያደርጉን ብሎ ጠየቀ። ቃል በል አንቱም የውመኢዝን ከሲሩን ይልቁንም እናንተ ያን ቀንማ ብዙ ናቸዋል። አዎ በቢሊየን ናችሁ ነው። አዎ ብዙ ነን። ነገር ግን ወላኪን ጉሳኡን ከጉሳኢ ሰይል እናንተ ግን የዛን ጊዜ ልክ እንደ ባህር አረፋ ናችሁ። የባህር አረፋው ይዞ የሚወጣው ቆሻሻው ምኑ አለ አይደለ ውፍ ብሎ የሚጠፋ ደካማው ምኑ እንክርዳዱ እንደዛው ናችሁ። ወለየንዚዐነ አላህ ሚን ሱዱሪ አዱዊኩም አልመሃበተ ሚንኩም አላህ ከጠላቶቻችሁ ቀልብ ፍራቻን ያውጣል። በእናንተ ላይ ደግሞ ወህንን አላህ በቀልባችሁ ላይ አላህ ያደርግባቸዋል። ፈቃለ ቃኢሉን ያ ረሱለላህ ወመል ወህኑ ድካምን በእናንተ ላይ ወህን ማለት መድከም ነው ምንድን ነው ብሎ ሲጠይቅ ቃለ ሑቡ ዱንያ ወከራሂየቱል መውት ዱንያን መውደዳችሁና ሞትን መጥላታችሁ። አዎ በዱንያ እብዳለን። ዲኒውን ነገር ሆነ ሲባል አላህ አለው፣ ነብዩ ተሰደቡ አላህ አለው። አንተ የሆነ ነገር ተወንክ ሲባል ንግድ እንዲሆን አንበሳ ለራሳችን አንበሳ ለዲኑ ኩስስ እንላለን። ዲናችን በእጃችን ያለው ዱንያ ልባችን ውስጥ ገብቷል። ዛሬ የዱንያ ፍቅር አሳበደን። ወንድሙን ይጠላል። ዲኑ እንደፈለገ ይኸው በየትምህርት ቤቱ ሲለው ትምህርት ሚኒስቴር ሂጃብን ሰላትን እያለ ሙስሊም ወንድም እህቶቻችን ላይ እንደፈለገ ያደርጋል። ሙስሊሙ እንዳይማር መንገዱን ይዘጋጉበታል። በሰላት በምን እየመጡ እዚህ ላይ ግን የኛ ደግሞ አንድነት ይፈልጋል። ወጣቶች አንድነታችሁን አጠናክሩ። አባ መሕጀኑ ሰቀፊ ታቆታላችሁ። ጀግና ሰሓቢ አባ መሕጀኑ ሰቀፊ ወንጀል ላይ ቢወድቅም ወንድሜ እንዳጠለው ወደ መስጊድ አምጣው ና ሐቢቢ ብላ አባብለህ አቅፈህ ወደ መስጊድ አስገባው። አይሱ ሱስ ላይ ነው ያለው የመስጊድ ሰው አይደለም ብለህ እንዳትንቀው ሰው እንዳትንቅ ላኢላሃ ኢላላህ እስካለ ድረስ ወላሂ ወንድምህ። ስለዚህ አባብለህ ምን በለው መስጊድ አምጣው። አባብለህ ጊዜውን በአግባቡ እንዲጠቀም አድርገው። አባ መሕጀኑ ሰቀፊ ለኛ አንድ ምሳሌ ነው።
አባ መህጀኑ ሰቀፊ ማለት ሱብሃንአላህ በጣም ኸምር የሚጠጣ ሰሃቢይ ነው። ኸምር ይጠጣል፣ ይገረፋል፣ ይጠጣል፣ ይገረፋል፣ ይጠጣል፣ ይገረፋል። ልክ የቃዲስያ ጦርነት ላይ አባ መህጀን ሳዕድ ብን አቢ ወቃስ እግራቸው ቆስሎ የሆነች ከፍታ ላይ ነበር ጦርነት የሚከታተሉትና አባ መህጀን ትንሽ ነቃ እንዲያደርገኛልና ጦርነት ሊጀመር ሲል ወሰደ። ሲወስድ በዛሬው ቀን ወደ አላህ የምንቃረብበት በዚህ ከባድ ቀን አላህን ታመጻለህ ብሎ ሰዓድ ዛሬ እዚህ ጦርነት ላይ ልትሳተፍ አይገባም ብሎ እስር ቤት ከተተው። አባ መህጀን በጣም ይሁን የዲን አለው ፍቅር አለው የጂሃድ ፍቅር ያለው እንዴት ዛሬ ሸሂድነት ሊያመልጠኝ ያለ በጣም ተነደመ። በሰራው ነገር በጣምም አዘናፈረ። የሰዓድ ሚስት ነይና ፍቺኝ፣ እንደው ድል ካገኘን ድሉ የአላህ ነው፣ እጄን አምጥቼ ሰጥሻለሁ፣ ታስርኛለሽ፣ ከሞትኩኝ ደግሞ ትገላገሉኛላችሁ። በቃ እየጠጣ የሚያስቸግራቸው ይኖርም። አይ የባለቤቴን ትእዛዝ አልጥስም አለች። ከዛ በኋላ ግጥም እየገጠመ ስለ ሁኔታው እያዘነ ሲል አንዳንድ ዘገባ ላይ እስቲኻራ ሰገደች ይባላል። የሰዓድ ኢብኑ አቢ ወቃስ ሚስት ልፍተው ከዛ በኋላ ፈታችው። የሰዓድን ሰይፍ ሰጠችው፣ የሰዓድን ፈረስ ሰጠችው። ፊቱን ሸፈን አደረገና ሙስሊሙ እየተጠቃ ነበር። ከኋላ መጥቶ ድብልቅልቃቸውን አወጣው። ደረማመሳቸው። የአላህ ጀግና ባሪያ ሰዓድ እንዳልኳችሁ እግራቸው ተጎርተው ርቀት ላይ ነው ያሉት። የአላህ ጀግና ባሪያ ማን ነው? አባ መህጀን ነው እንዳለን አስሬዋለሁ። ያውቁታል ጀግንነቱ። ፈረሴም ደግሞ በልቃ የምትባል ፈረስ አለችው፣ እሷ ናት እንዳለን እሷንም እዛ ትቻት ነው የመጣው። ማን ነው የጀግና ብሎ ተገረመ። ድሉ ለሙስሊሙ ሆነ። አባ መህጀን መጥቶ እጁን ሰጠ፣ ታሰረ። ከዛ በኋላ ስለ ሁኔታው ሲጠየቅ እንዴት ነበር ሲባል አንዴ አላህ ጀግና አላህ ልኮልን እንደዚህ ሲሉ ሰዓድ እሱ እኮ ነው ራሱ አለችው። ሰዓድ አለቀሱ በጣም ስለ ሁኔታው። እንዴት ነው የዛ አይነት ተስጦ ያለው ብለው ሰዓድ በጣም ላ ወላሂ ላ አድሪበ ባዕደ ልየውም ረጁለን አብለ ላሁ ልሙስሊሚን አላ የደይህ ማ አብላሁም በማለት ፈኸላ ሰቢለሁ ፈታው። የዚህ ጊዜ አባ መህጀን ምን አለ? ቀድ ኩንቱ አሽረቡሃ ኢዝ ዩቃሙ ዓለየ ልሐዱ። እኔ እኮ ስጠጣ ሐድ በኔ ላይ ይትፈረድ ማለት እገረፍ ነበረ፣ ቅጣት ይመጣ ነበር። እናንተ ደግሞ አንገርፍም ካላችሁኝ ቅጣቱ ሊሆን ነው አኼራ ላይ ሊሆን ነው። የአኼራን ቅጣት ደግሞ አልችልም። እኔም ከዛሬ ጀምሮ ምን አልጠጣም፣ ኸምር አልጠጣም። እችን ምሳሌ ያመጣሁት ምንድን ነው? በሆነ መንገድ የተፈተንክ ወንድሜ ወደ አላህ ተመለስ። እስቲ መስጊድ ጽዳት ነው ሲባል መታ አጽዳ፣ ሽንት ቤቱ ቆሸዋል ላጽዳው ብል ምናልባት አላህ አንተን ወደ መስጊድ የሚያመጣበት መንገድ ሊሆን ይችላል። ሂጃብ ያወለቅሽ እህቴ፣ በተለያየ ነገር የተፈተሽ እህቴ ኸይር ነገር ስሪ። ኢነል ሐሰናት ዩዝሂብነ ሰይአት፣ መልካም ስራ መጥፎ ነገርን ያስወግዳል። አባ መህጀን ኸይር ሰራና ምን አለ? ከአምቧላ አልጠጣም አለ። ኸይር ስሪ፣ ከአምቧላ ሂጃቤን አላውልቅም ትያለሽ ኢንሻአላህ። ኸይር ስራ፣ ከአምቧላ ከመስጊድ አልጠፋም ትላለህ ወንድሜ ኢንሻአላህ። ስለዚህ በኸይር ነገር ላይ እንሳተፍ፣ ኸይር ነገር ላይ እንምጣ። አላህ ኸይር ነገር ለኛ እንዲለግሰን። ስለዚህ የወጣትነት ዕድሜ አበባ ዕድሜ ነው። ጊዜያችንን በአግባቡ እንጠቀምበት። ፕሮግራም እናውጣ። በተለይ ነጋዴዎች በንግድ የተለያየ ነገር እያሳለፍን እስቲ በይነል መግሪብ ወልኢሻ በመግሪብና በኢሻ መካከል ቁጭ ብለን ሲራም ካለ ሲራ እንማር፣ አቂዳም ካለ አቂዳ፣ ተፍሲሩም ካለ ተፍሲሩን፣ ፍቂሁም ካለ ፍቂሁን። ስለ ሰላት አሰጋገዳችን ስንቶቻችን እናውቃለን? የምንሰግደውን ሩኩ ስንል የምንለው ትርጉሙን ስንቶቻችን እናውቃለን? የሰላታችን ሁኔታ በየቀኑ ምንሰራው ዒባዳ በቂ እውቀት ሊኖረን ይገባል። ቁጭ ብለን አሊም እግር ላይ ተደፍተን እንቅራው። ቁጭ ብለን እንቅራ። ተደፍተን ማለት ይኸው ቁጭ ብለን ለማለት ነው። ሌላ ተፍሲር እንዳሰጡት ቁጭ ብለን እንቅራ። ያን እናድርግ። ለምን ደረታችን ከፍ ይላል። ወጣቶች በተለይ ዛሬ ተጠቀሙበት። ወላሂ አታውቁትም። ነገ ትዳር ይመጣል፣ ልጆች ይበዛል። የቤተሰብ ኃላፊነት እየበዛ ሲመጣ ምናልባት በጣም ክራውድድ ጊዜው በጣም እንትን እያለብ ይመጣል። አሁኑ ተጠቀሙት። አሁን ያልሰበሰባችሁት ዒልም ነገ ልሰበሰቡት አትችሉም። አሁን ያልሰገድከው ሰላት ነገ ሊሰገድ አይችልም። ጉልበት ኖሮት ያልሰገደ ሰው ነገ እርጅና ሲመጣ ሊሰግዱ አይችልም። ስለዚህ ይህ የወጣትነት ዕድሜ ወደ መስጊድ የምትሮጥበት፣ የወጣትነት ዕድሜ ኸይር ነገር የምትሰራበት፣ በመልካም ነገር ላይ የምትሽቀዳደምበት፣ በተለይ እናት አባትህን የምትኻድምበት ጊዜ አድርገው። ኻድም እንዳታልሽ እህቴ። ወጣትነት ከጓደኞች ጋር ለመዞር ወክና አድርግ እንዳትይ። ቤት ውስጥ ካለሽ ትዳር መጥቶ ባልሽ እስኪወስድሽ ጊዜ ድረስ እናት አባትሽን ኸድሚ።
አገልጊ ለእናትሽ ምርጥ ልጅ ሁኚ፣ ለአባትሽ ምርጥ ልጅ ሁኚ። ኻድሚያቸው አላህ ሚኻድም ልጅ ይሰጥሻል። አላህ ሚኻድም ባል ይሰጥሻል። ሚንከባከብ ሐያትሽ ያማረ ይሆናል። ማን እናት አባቱን ያስደሰተ አላህ ይደሰትበታል። ወጣት ወንድሜ እናት አባትን ኻድም። አንተ በተለይ አገባህም አላገባ የእናት አባት ሐቅ አይለቅም። ወንድ ልጅ አግብቶም የእናት አባት ሐቅ አይለቅም። ስለዚህ ሁሌ እናት አባትን አስደስት፣ አላህ ይደሰትባል። ጎረቤትን አስደስት፣ አላህ ይደሰትባል። ታላላቆችን አክብር። ለዓሊሞች ቦታ ስጥ፣ ለኢማሞች ቦታ ስጥ፣ አክብር፣ አላህ ይደሰትባል። የወጣትነት ዕድሜያችንን በአግባቡ እንወጣ ለማለት ነው። ዛሬ እዚህ መስጂድ ላይ ከዙሁር በኋላ የተገናኘ ነው። ከተሳሳትኩኝ ከነፍሴና ከሸይጣን ነው። ጥሩ ከሆነም ከአላህ ነው። አላህ መልካሙን ሰምተው ጥሩን ከሚከተሉ ባሪዎች መካከል አላህ ያድርገን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ስብሓነሁ ወተዓላ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰብስበን መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። ያማረ አላህ ያርግልን። ዱንያ አኺራችንን ያማረ አላህ ያርግልን። ጭንቀታችንን አላህ ያስወግድልን። ጭንቀታችንን አላህ ያስወግድልን። እንደው ጊዜያችንን በአግባቡ የምንጠቀም አላህ ያድርገን። ወጣቶች ጊዜያችሁን በአግባቡ የምትጠቀሙ አላህ ያድርጋችሁ። ለአላህ የምትሰጡ አላህ ያድርጋችሁ። በመጥፎ ነገር ማያልፍባችሁ አላህ ያድርጋችሁ። እንደው ጊዜያችሁ በጥሩ ነገር ከሚያልፍላቸው ሰዎች መካከል አላህ ያድርግላችሁ። አላህ ሱብሓነሁ ወተዓላ ከመካከላችን የታመመውን አላህ ያሽረው። የሞቱብን ቤተሰቦቻችን የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ያ ረብ ያላገባውንም ወጣት ያ አላህ ሷሊህ የሆነ ትዳር አላህ ይለግሰው። ለወንድሞቼ ሷሊህ የሆነ ሚስት አላህ ይለግሳችሁ። ለእህቶቼም ደግሞ ያላገባችሁ ሷሊህ የሆኑ ወንዶችን ባሎችን አላህ ይለግሳችሁ። እንደምትፈልጉትን የምትመኙትን መልካም የሆነውን ከቤተሰብ ተረክበው እንደ አባት እንደ ወንድም የሚያዝን አላህ ይለግሳችሁ። አላህ ሱብሓነሁ ወተዓላ የሁላችንን መጨረሻ ያማረ አላህ ያርግልን። ያማረ አላህ ያርግልን። የዲናችንን ፍቅር አላህ በልባችን አላህ ያስገባልን። ዲናችንን በልባችን አላህ ያስቀምጥልን። ዱንያን ደግሞ በእጃችን አላህ ያስቀምጠው። ዱንያን በእጃችን አላህ ያስቀምጠው። ራሷ ፈልጋን የምትመጣ አላህ ያድርግልን። ተዋርዳ ፈልጋን የምትመጣ አላህ ያድርግልን። እኛ ለዲናችን የምንለፋ የምንደክም አላህ ያድርገን። ለአላህ ብለን ተሰባስበናል፣ ለሱ ብለን ተዛይረናል። እንደው ይህን ዚያራችን፣ ይህን ውዴታችን፣ ይህን መሰባሰባችን የእውነት አላህ ያድርግልን። የእውነት አላህ ያድርግልን። ነገ የውመል ቂያማ የታሉ ለኔ ብሎ የተዋደዱ ብሎ ከሚጠራቸው ባሪዎች መካከል አላህ ያድርገን። መጨረሻችንን አላህ ያሳምርልን። መጨረሻችንን አላህ ያሳምርልን። ሀገራችንን ሰላም አላህ ያድርግልን። ሰላም አላህ ያርግልን። ጦርነቱን አላህ ያንሳልን። ጭቅጭቁን አላህ ያንሳልን። ሰላሙን አላህ ያምጣልን። ሰላሙን አላህ ያምጣልን። ያ ረብ እንግዲህ እህት ወንድሞቻችን በትምህርታቸው ደግሞ የሚለክፋቸው የሚነጅሳቸው በየቦታው እየብቅ እያሉ ነው። አደብ አላህ ይስጣቸው። አደብ አላህ ይስጣቸው። እምቢ ካለው ደግሞ አላህ ሱብሓነሁ ወተዓላ ከቦታቸው አላህ ያንሳቸው። ከቦታቸው አላህ ያንሳቸው። እህቶቻችን ወንድሞቻችን በዲናቸው ጸንተው ተምረው ትልቅ ደረጃ ደርሰው የሀገራቸውን የዲናቸውን የቤተሰቦቻቸውን ስም ያስጠሩ አላህ ያድርግልን። አላህ ያድርግልን። እንደው ሂጃብ የለበሱትን አላህ ያብዛልን። ሙተነቂቦችንም አላህ ያብዛልን። ስነ ምግባራቸው ያማሩትን በአጠቃላይ አላህ ያብዛልን። በሰላታቸው ጠንካራውን ወንድሞችንም አማና የሚጠብቁ ወንድሞቻችን አላህ ያብዛልን። ሀገራችን ሰላም አላህ ያርግልን። ያ ረብ ፊሊስጤም ያሉትን ሰላም አላህ ያርጋቸው። ሰላም አላህ ያርጋቸው። ገዛ ላይ ያሉትን እህት ወንድሞቻችን ሰላም አላህ ያርጋቸው። የበላይነቱን ለነሱ አላህ ያድርገው። በይተል መቅዲስን በእነሱ እጅ አላህ ያስገባው። ያ ረብ ዑምራን በየጊዜው የምንዘይር አላህ ያድርገን። ሐጅንም በየጊዜው የምንዘይር አላህ ያድርገን። ሶስት የተወደዱ መስጊዶችን መስጂዱል ሐራም፣ መስጂዱን ነበዊ እንደዚሁም በይተል መቅዲስን ያ ረብ አላህ ያዘይረን። አላህ በአያት እያለን በይተል መቅዲስ ነፃ አውጥቶ የምንዘይር አላህ ያድርገን። ያ ረብ በይተል መቅዲስን አላህ ነፃ አላህ ያውጣልን። ረበና አቲና ፊ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته. سبسكرايب بمرق بيتساب يهرو.